አምላክ ይራባል፣ ይጠማል፣ ይሞታል የሚል ጥያቄ የሚያነሱ ሰዎች አሉ። ይህ እንዴት ያዩታል? መጀመሪያ ሰይጣን ያሳተው ሰውን ነው አምላክ ነው? ሰውን ነው አይደል? ስለዚህ ሰይጣን መጀመሪያ መቀጣት ያለበት በምንድን ነው? ባለማወቅ። ሰውን መጀመሪያ ቅጣት ያደረሰበት ሰይጣን ከምንም በላይ ያለማወቅ ቅጣት ነው የመጀመሪያ ያስገባው። ምን ብሎ አምላክ ትሆናለህ ብሎ ሽንገላ ነው። አንደኛው ሽንገላ ሲሆን ሁለተኛው ደግሞ ባለማወቅ መቅጣት ነው። ባለማወቅ መቅጣት ማለት አምላክ ትሆናለህ ሲለው አዎ ሆናለሁ ሲል ሳያውቅ አምላክ ሆናለሁ ብሎ በቅጠል አምላክነት ተፈልገም። ስለዚህ ሰው የተቀጣው ባለማወቅ። አሁን ሰዎች ይችን ያነሷት ክርስቶስ አምላክ ነውን? ከተራባ አምላክ ነውን? አይደል ጥያቄው? ስለዚህ ይህ ቅጣት የተቀጣው የመጀመሪያ ቅጣት የተቀጣው በሰይጣን አዳም ነው። የቀጣው ሰይጣን ነው። ባለማወቅ እንዴት ቀጣው ካል ይችን እናንሳት። ባለማወቅ የቀጣው ለምሳሌ ክርስቶስ ሰው ሲሆን ሰይጣን አያውቅም ነበር። አለማወቅ የምትባለው ደግሞ በጣም ትልቋ ችግር ምንድነው? አምላክ ሲጸነስ ዲያብሎስ አውቆ ቢሆን ኖሮ የብዙ ሴቶችን ጽንስ ያበላሽ ነበር። ጽንስ እንዲወርድ መርዝ እንዲጠጣ ነገስታቱን አስነስቶ እርጉዝ ሴቶችን እንዲገድሉ ያደርግ ነበር። አንደኛው ይሄ ነው። ሁለተኛው ሰውን የቀጣው ሰይጣን ባለማወቅ ስለሆነ እግዚአብሔር ደግሞ ሰይጣንን ባለማወቅ ቀጥቷል መልሶ። ሰውን ባለማወቅ አምላክ ትሆናለህ ብሎ እንደቀጣው አምላክ ደግሞ ሰው ሲሆን ሰይጣን ሳያውቅ ሰው ሆነ። ሰው ሲሆን ምን አለ? ለምሳሌ ሰይጣን ያችን ቃል ስለሰማ ይጠብቅ የነበረው ቤት ነበር፣ የነገስታቱን ቤት ነበር። ከነገስታቱ አንዷ ተወልደዋለች፣ በቤተ መንግስት በወርቅ ዙፋን ላይ ይወለዳል ብሎ ሰይጣን ያስብ ነበር። ስለዚህ ሰይጣንን አሁንም ባለማወቅ ሰይጣን በቤተ መንግስት ሲጠብቅ ክርስቶስ በግርግም ሆነ። ነገሩ ተበላሸ። እንኳን የሰማይና የምድር ንጉስ የከተማ ሰው ገጠር ገዳም ሲሄዳው ፍራሽ እያዘለ የተስተካከለ ነገር እንዲያገኝ ማለት ነው። እና እግዚአብሔር ሲመጣ በፍጹም ባልጠረጠረበት ቦታ ቤተልሔም ይወለዳል ብሎ አላሰበም። ቤተልሔም ከተወለደም ይሁን ነገስታቱ ያጅቡታል ብሎ ነው ያሰበው። እሱን ግን እረኞች ከበቡት። ሲወለድ ደግሞ ያችን የአምላክ እናት ከሆነች ደግሞ ነገስታት መጥተው የነገስታቱ ልጆች መጥተው ምግብ ተመርጦላት ትበላለች ብሎ ነው የሚያስበው። እሱ ደግሞ ባላሰበው ሐሳብ ነገስታቱ ከቦ እረኞች ከቦ አህያ እንደውም የነገስታት አሁን የከተማ ልጅ ሲወለድ በማሞቂያ ክፍል ይገባል። በማሞቂያ ክፍል እንደው ብርዱ እንዳይጎዳው በዚያ ሆኖ ይወለዳል ብሎ ነው ያሰበው። እሱ ግን ከአህያ አፍ እንኳን በርዶት ትንፋሽን እየተቀበለ ግን ስለዚህ ሰይጣን ባላሰበው ቦታ ክርስቶስ ተወለደ። ሰይጣን አስቦት አያውቅም። ስለዚህ ምንድነው ባለማወቅ የመጀመሪያውን ቅጣት ቀጣው። ስለዚህ ሰይጣን ብዙ ጊዜ ሲያጣራ የነበረው እናስታውስ፣ ሲያጣራ የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስን የዮሴፍ ልጅ እያለ የሚያስነግረው ራሱ ሰይጣን ለምንድነው ከተባለ ያ ተወልዶ ይሆን? ምክንያቱም ከሴቲቱ ይወለዳል ተብሎ ተነግሯል። ያቺ ሴት ወልደው ይሆን ብሎ ስለሚያስብ የዮሴፍ ልጅ ሲለው አርያብ ልጅ ነኝ እንዲለው ነው የሚፈልገው ማለት ነው። ክርስቶስ አውቄአለሁ እያለ ሰይጣን ጉራውን የሚነፋው ተጠራጥሮ ነው። በሁለት ነገር አንደኛው ኋላ ላይም ስለምናመጣው ማለት ነው። አንደኛው የተጠራጠረው ታምር ሲያረግ ሲያየው አምላክ ይመስለዋል። ታምር ሲያረግ ሲያየው ማለት ነው። ሲበላ ሲያየው ደግሞ እኔ መልአክ ሆኜ የማልበላውን እሱ ከበላ እንዴት አምላክ ሆነ? ከዛ ቤተልሔም ላይ ሲወለድ ሲያየው ያለ ወንድ ጸንሳ ሲያያት ማይዘለፋ እንድትጠጣረግ። ከዛ 7 እጅ ስታበራ ደግሞ አይ እውነትም የሆነ ችግር አለ ብሎ ሲጠረጥር እንደገና ደግሞ ማንን አስነሳ? ቄሳርን ህዝቡን ቁጠር አለ። ህዝቡን ቁጠር ሲለው ህዝብ ሲቆጥር ሰይጣን ለተንኮል ሲያስቆጥር ክርስቶስ በድንግል ማርያም በኩል ገብቶ በነገዳችን ገብቶ የተቆጠረውን ሰይጣን በነገዳችን ገብቶ አስወጣ። እዛ ነገድ ውስጥ የዮሴፍ እጮኛ ማርያም ሲል የማርያም ልጅ ክርስቶስ ተባለ ማለት ነው። ስለዚህ እንደዚህ ሲባል በሰው ነገድ ገብቶ ክርስቶስ ሲቆጠር በሰይጣን ነገድ መቆጠራችንን አስወገደ። ምክንያቱም በሰው ነገድ